እኔ የምለው የአማራን ህዝብ ትግል አብራችሁ እየታገላችሁ ያላችሁ የአማራን ህዝብ ትግል እንደግፋለን የምትሉ በተለያየ መንገድ የአማራን ህዝብ ህልውና እናግዛለን የምትሉ አካላት በሙሉ ትግላችሁ ከማን ጋር ነው? የምትታገሉት ማንን ነው? የምትታገሉትስ ምን ውጤት ለማምጣት ነው? በትክክል የአማራ ህዝብ ስቃይ ሰቆቃና መከራ የህልውና አደጋ ገብቷችሁ ነው ወይስ የአማራ ህዝብ የህልውና ሰቆቃ እና መከራው ለናንተ የህልውና ጉዳይ ስለሆነ ነው? ምክንያቱም ይሄን ያልኩበት አንዳንድ ሰዎች የሚታገሉት ወይም ታግለናል ብለው አማራ ህዝብ ትግል ውስጥ ገብተው የሚያወቁት የነሱ በተጻራሪ ወይም በተቃራኒው ጎን የነሱ የህልውና ጉዳይ ስለሆነ ነው። የአማራ ህዝብ ስቃይ በተራዘመ ቁጥር የአማራን ህዝብ ስቃይ በማስጮህ የአማራን ህዝብ ስቃይ በዚህ ጎን ተደራጅቶ ያንን ስቃዩን ባጭሩ እንዳያስቀር ያለበትን መከራ ባጭሩ እንዲቆም እንዳያደርግ በዚህ በኩል ትግሉን ይበጠብጣሉ። በዚያኛው ሳይድ በኩል ደግሞ ያንን ስቃይ እያስጮሁ የዕለት ገቢያቸውን ይሰበስባሉ። ለመሆኑ ስንቶች ናቸው በአማራ ህዝብ ስቃይ እና መከራ የዕለት ከርሳቸውን እየሞሉ ኑሯቸውን እየኖሩ ያሉት? ስንቶች ናቸው በአማራ ህዝብ ስም ገንዘብ የሰበሰቡት? ስንቶች ናቸው በአማራ ህዝብ ትግል ስም በተለይ ዲያስፖራ ላይ ቁጭ ብለው ሀብት ያከበቱበት? ይህን ያልኩበት ምክንያት የአለፉት 2 ወራት የአህፋድ ሰዎች ከፍተኛ የሆነ የነውር ስራ በአማራ ህዝብ ታጋዮች ላይ እየፈጸሙ ናቸው። ፊት ለፊት ተናግረው፣ ፊት ለፊት ስም አጥፍተው፣ ፊት ለፊት በሐሰት ወንጅለው፣ ፊት ለፊት ካራክተር አሳሲኔሽን ሰርተው አልዋጣላቸው፣ አልሆንላቸው፣ አልችል ሲሉ አሁን በግልጽ የምንናገራቸውን ነገሮች በመቆራረጥ ያላልናቸውን እንዳልን አስመስለው ቆራርጠው በመገጣጠም የብልጽግና የፕሮፓጋንዳ ክንፍ እንኳን ያልደፈረውን ነውር ስራ እየሰሩ በየማህበራዊ ሚዲያው እያሰራጩ ነው። ስፔሲፊካሊ እኔ ቴሌቪዥን ላይ የማቀርባቸውን ፕሮግራሞች እየቆራረጡ ከፋኖ የአማራ ፋኖ ብሔራዊ ኃይል አመራሮችን በሙሉ የሰደብኩ በማስመሰል ከድርጅት የአማራ ፋኖ ብሔራዊ ኃይልን ድርጅቱን የሰደብኩ በማስመሰል በአጠቃላይ ከፍተኛ የሆነ የነውር ስራ እየሰሩ ናቸው። ይህን እያደረጉ ያሉት ደግሞ ቲክታካቸው ላይ እየለጠፉ፣ ፌስቡካቸው ላይ እየለጠፉ፣ ትዊተራቸው ላይ እየለጠፉ ይሄንን ስራውን ሰርተው እንደገናም ደግሞ እያሰራጩ ያሉት በሙሉ የአሃፋድ ጥምብ ሰብሳቢዎች ናቸው። እደግመዋለሁ፣ የአሃፋድ ጥምብ ለቃሚዎች። ምክንያቱም ይሄ እጅግ በጣም ነውር፣ አንድን ሰው ያላለውን ገጣጥሞ ቆራርጦ ብሏል ብሎ ማቅረብ ከነውርም በላይ ነውር ነው፣ ውርደትም ነው። ይሄንን የምትሰሩ ጥምብ ለቃቃሚዎች የአማራን ህዝብ የምትፈልጉት የዕለት ከርሳችሁን ለመሙላት፣ አስቤዛችሁን ለመሙላት፣ ኑሯችሁን ለመደጎም እንጂ የአማራ ህዝብ ህመም አሟችሁ አይደለም። ምክንያቱም ቢሆን ኖሮማ እኔ ከተሳሳትኩ እኔን ነበር በሎጂክ የምትሞግቱኝ፣ እኔን ነበር ይሄን ለምን አልፍ ብላችሁ ልትሞግቱኝ የምትመጡ። ስለማትችሉ እውነቱን ስናገር የተናገርኩት እውነት ስለሚያማችሁ ያንን እውነት ግን ቆራርጦና ቀጣጥሎ በሌላ መልኩ እንዲተረጎምና ሐሰት መረጃ እንዲመስል አድርጎ ማቅረብ የእናንተ ወራዳ ስራችሁ፣ የወራዳነታችሁ መገለጫ ሆኗል። ስለዚህ ሁላችሁም እንድትተባበሩኝ የምፈልገው እባካችሁ እስከዛሬ አንድ ጊዜ ብቻ ሸር አድርጉልኝ ብያለሁ። ዛሬ ለሁለተኛ ጊዜ ልጠይቃችሁ፣ ሸር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ለምን ካላችሁ ይሄ ቪዲዮ ለሁሉም የፋኖ አባላት እንዲደርስ ፈልጋለሁ። እኔ የትኛውንም ፋኖ ተሳድቤ አላቅም። የትኛውንም የፋኖ አመራር ተሳድቤ አላቅም። ፋኖ ሳይሆን ፋኖ ነኝ። የፋኖ አመራር ሳይሆን የፋኖ አመራር ነኝ። መሪ ሳይሆን መሪ ነኝ። የአማራን ብሔርተኝነት ለመበታተን እየሰራ እኔ የአማራ ጠበቃ ነኝ የሚለውን እስክንድር ነጋንና ግብረ አበሮቹን ብቻ ነው። እነሱ ደግሞ ፋኖም አይደሉም፣ የፋኖ ሽታም የላቸውም፣ የፋኖን ስራም እየሰሩ አይደለም። ሰውየው ፌስታል ይዞ የሚዞር ጥንብ ነው። እነሱ ደግሞ ጥንብ ለቃሚዎች ናቸው።
ይሄ የኔ አቋም ነው። ከዛ በዘለለ ማንንም የአማራን ህዝብ ትግል የሚደግፍም ሆነ የሚታገል አካል ተናግሬ አላቅም። እንኳን አይደለም ለሰማይ ለምድር የከበዱ አመራሮችን እነ ዋርካው ምሬ ወዳጆን፣ እነ አርበኛ ዘመነ ካሴን፣ እነ አስረስ ማረ ዳምጤን፣ እነ ፋኖ ማረሸትን፣ እነ ሻለቃ ዝናቡን፣ እነ ባየቀናውን ልሳደብ ይቅርና እነ ሀብቴ ወልዴን ልሳደብ ይቅርና አንዲትም የትችት ቃል እንኳን ሰንዝሬ አላቅ። ነገር ግን እየቆራረጡ እያመጡ ማህበራዊ ሚዲያ ላይ የሚበትኑት ከኡጋንዳ እስከ ዱባይ ዲያስፖራው ስልክ እየላከ ገንዘብ እየከፈለ የሚሰሩበትን ስራ ትታችሁ ውጡ እያለ 24 ሰዓት ቲክታክ ላይ ፌስቡክ ላይ እና ሌሎች ማህበራዊ ሚዲያዎች ላይ ይሄን ስራ እንዲሰሩ የቀጠራቸው በተቀጣሪዎቹ አማካኝነት የኔን ድምፅ እየቆራረጡ እየቀጣጠሉ ፋኖን የተሳደብኩ አስመስለው እያሰራጩ ይገኛሉ። የሚገርመው ግን ይህንን መረጃ የሚያሰራጩት የመጀመሪያ ደደቦች ናቸው። ይህን መረጃ አምኖ መጥቶ ደግሞ እኔን የሚሳደበው ደደብ ፕሮማክስ ነው። ትክክል አይደለም። የኔን አቋም ጥንቅቅ አድርጎ የሚያቅሰው በተቆራረጠ ድምፅ መጥቶ መሳደብ ትክክል ስላልሆነ፣ ስለዚህ እኔ ተሳድቤ አላቅም። ምናልባትም የትችት ሀሳብ ላቀርብ እችላለሁ እንጂ ልሳደብ የምችልበት አንዳችም ነገር ተፈጥሮ አይቼም አግኝቼም እስከማላውቅ ድረስ ልሳደብ አልችልም እና በተቻለ መጠን ይሄንን ነውር የምትሰሩ ሰዎች ከነውራችሁ ብትታገሱ ብትታቀቡ ጥሩ ነው ነው የምለው። ለዛሬው እዚህ ላይ ያበቃለሁ። አመሰግናለሁ።